ከዲኤንኤያችን አንድ ፊደል ቢጎድል ሰው በዊልቸር ይሄዳልና እግዚአብሔር በምን አይነት ምስጢር እንዳጣመረው እጅግ የሚገርም ነውና በተለይ ዶክተር ዳዊን ጆንሰን የሚባል አንድ ትልቅ የሞለኪውላር ባዮሎጂስት ምን ይላል? እግዚአብሔር ዓለምን ሲፈጥር አለ ምን አይነት ቋንቋ እንደተናገረ አናውቅም፣ ነገር ግን እንደኔ ይላል 4 ፊደላትንና 20 ቃላትን ነው የተናገረው ይላል። ምክንያቱም ሁሉም ገዳይ ቫይረስ ጭምር የራሳቸው ዲኤንኤ ያላቸውና ዲኤንኤያችን ደግሞ አደኒን፣ ሳይቶሲን፣ ጓኒን እና ታያሚን የሚባሉ የአራቱ ንጥራት ነገራት ጥምር ነው። እንደገና ደግሞ 20 አሚኖ አሲዶች አሉና ማንም ሰው ዲኤንኤ ያለ ለምሳሌ ኮምፒውተር ፕሮግራም ባይናሪ 0 እና 1 ጥምረት እንደሆነ ዲኤንኤያችን ደግሞ እኛንነታችንን የሚመራ መመሪያ የሚሰጥ ነው። ዲኤንኤ ውስጥ ውሸት የለም ነው። ዲኤንኤ ውስጥ ውሸት የለም። አንድ ሰው ለምሳሌ ዲኤንኤውን ሊጻፍ ቢባል እንደውም እንደ ተመራማሪዎቹ ጥናት 8 ሰዓት ለምሳሌ በሴኮንድ አንድ ፊደል ከዲኤንኤሽ ብጽፊ 8 ሰዓት ኦልሞስት 50 ዓመት ይፈጅብሻል ማለት ነው። እና ቢዘረጋ ቁመትሽን ሊበልጥ ይችላል። እንደውም ብዙዎቹ በጣም በጥልቀት ከመሄድ ይልቅ ራሱ ጃንክ ዲኤንኤ ብለው ደግሞ የተዋቸው ነገሮች አሉ። ያ ውስብስብ ነገር ነው እና ሳይንቲስቶችን ያስገረመ አንድ ነገር በቅርቡ ሪሰንትሊ ተገኘ። ምንድነው የተገኘው? እንግዲህ ዲኤንኤ የተዋቀረባቸው ነገሮች ይታወቃል ኤቲጂሲ እና በሰልፈሪክ አሲድ ምህዋር ውስጥ ሲሄዱ የሚሰጡት ኮድ ነበረ። ብሪጅ ይሰራል ዲኤንኤያችን 10 ላይ ይሰራል፣ 5 ላይ ይሰራል፣ 6 ላይ ይሰራል፣ 5 ላይ ይሰራል። ለምንድነው እግዚአብሔር ያስቀመጠው ነው የሰው ልጅ ዲኤንኤ የሚል ነው። በጣም ምርምር ውስጥ የገቡት በተለይ እስራኤል ሳይንቲስቶች ነበሩ ይሄን ያገኙት። በብዙ ሚሊየን ማግኒፋይ በሚያደርግ መሳሪያ ነው የተመለከቱት። የደብል ስትራንድ ዲኤንኤ ጥምዙ ደብል ሄሊክሱ ማለት ነውና 10565 ምንድነው ተብሎ ሲመረመር ቁጥሩን ወደ ፊደል ነው የቀየሩት። ለዚህ ነው የግዕዝ ፊደል፣ የሂብሩ ፊደል፣ የግሪክ ፊደል ቀመረ ፊደል አለው፣ ጄማትሪያ ይባላል። በዓለም ላይ በጣም ብዙ ሺህ ቋንቋዎች አሉ። በጣም ጥቂት ብቻ አልፋቤት አላቸው። ከዛ ውስጥ ደግሞ አልፋቤት ውስጥ ሂድንሊ በስውር ቁጥር ያላቸው ደግሞ ዕብራይስጥ፣ ግሪክና ግዕዝ ናቸው። ስለዚህ ብሉፕሪንት ናቸው። የተፈጥሮ ብሉፕሪንት አምላክ ያስገባባቸው ተብለው በቀመረ ፊደል ሊቃውንት ይታወቃሉ። እነዚህ ሁለቱ መጻሕፍቶቼ ያው የኢትዮጵያውን የግዕዙ ላይ ነው የሰራሁትና ምንድነው 10 5 6 5 ሲመረመር 10ኛው የእግዚአብሔር ስም ምን ነበር የሚለው ነው የመጣው። ለምሳሌ በመዝሙር 118 ላይ 22 የእግዚአብሔር ስሞችን ዳዊት ይጠቅሳል። አሌፍ፣ ቤት፣ ጋሜል፣ ዳሌጥ፣ ሄ፣ ዋው እያለ 22 ስሞች አሉና 10ኛው ላይ ሲመረመር 10ኛው ዮድ በእኛ የማን ወይም የፊደል ነው። ቀጥሎ 5ኛው ላይ የሚሰራውን ብሪስ ሲፈተሽ አበገደሃ በእኛና በዕብራይስጥ ፊደል ሃ። ቀጥሎ 6ኛው ላይ ኢንክሪፕት ነው የሚያደርጉት አበገደሃወ ወንን ይዛለን። እንደገና 5ኛው ሃ ነው። የሃወሃ የሃወሃ ሚል ፓተርን ሰጠ ማለት ነው። ይሄ ምንድነው? በግሪኮች ቴትራግራማቶን ይባላል። ቴትራግራማቶን ማለት 4ቱ የእግዚአብሔር ስሞች ለማለት ነው። የሃወሃ ማለት ወደኛ ስናመጣው ያህዌህ የሚለውን ኮድ ሰጠን ማለት ነው። ስለዚህ አንድ ሰዓሊ ስዕል ስሎ ፊርማውን እንደሚያሳርፍ እግዚአብሔር ሰውን ፈጥሮ ስሙን አትሞበታል ነው የሳይንቲስቶቹ የመጨረሻ ትልቁ ግኝታቸው። እና ይሄ በጣም ዓለም አቀፍ ጥናት ነው። ብዙዎች አክሰስ ማድረግ ይችላሉ። እኔ ደግሞ ምንድነው ያደረኩት? ኦኬ የእግዚአብሔር ስም ካለንና ውስጣችን ከታተመ 26ም ከሆነ ቀመሩ ወይም ኮዱ 10565 ሲደመር 26 ነው። ልክ ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ልክ ቁጥር 26 ላይ ማለት ነው። ዝም ብሎ 26 ላይ ሆነ አይደለም ነው፣ ኮድ ነው። ለምሳሌ መጽሐፍ ቅዱስ በግዕዙ ልበለው፣ ግዕዙ በጣም ይስማማኛል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። 777 ኮድ ነው ያለው። በቀዳሚ ገብረ የሚለው ፊደል ብትቆጥሪው ቀለማት ይባላሉ። በእኛ በቀመር ትምህርት 7 ነው። እግዚአብሔርም የሚለው 7 ነው። ሰማየ ወምድረ የሚለውም 7 ነው። 777 የሥነ ፍጥረት ቀመር እንደሆነ ትረጃለች። እግዚአብሔር የሚለውን የመጀመሪያውን
ትይጂና ስትቆጥሪ ወደ ታች እግዚአብሔር የሚለውን ስትቆጥሪ ልክ 26ኛው ላይ 26ኛው እግዚአብሔር ይመጣል። ምን ይላል እዛ ላይ? ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። በሂብሪው ኤሎሂም ይላል። በረሺት ባራ ኤሎሂም ኤት ሃሻማይም ወኤት አሬዝ ነው የሚለውና ኤሎሂም የሚለው ቃል 26ኛ ይመጣል። ዝም ብሎ የተቀመጠ አይደለም፣ የእግዚአብሔር ኮድ ነው ውስጣችን ያለው የሚለው ነው ትልቁ ሐሳብ። እኔ ደግሞ ምን አደረኩኝ እዚህ ላይ አንባቢያን እንደው ቢያነቡት ጥሩ ነው። ዲኤንኤ የተዋቀረበት 5 ንጥራት ነገሮች አወጣው። ካርበን፣ ሃይድሮጅን፣ ኦክሲጅን፣ ናይትሮጅን እና ፎስፈረስ ናቸው። ካርበን አቶማዊ ቁጥራቸውን ስናወጣ ካርበን 6 ነው፣ ሃይድሮጅን 1 ነው፣ ኦክሲጅን 8 ነው፣ ናይትሮጅን 7 ነው። እንደሚታወቀው ፎስፈረስ 15 ነው። ስለዚህ ሲደመሩ 37 ይመጣል። መጽሐፊ አንዱ 37 አልፋ 73 37 የእግዚአብሔር ቁጥር ነው። በጣም በሁሉም በዕብራይስጥ ብትሄጂ፣ በግሪክ ብትሄጂ፣ በግዕዝ ቀመር ውስጥ ብትሄጂ የምታገኘው እውነት ነው። በኋላ 37 ከሆነ ስለዚህ ሃይድሮጅን፣ ካርበን፣ ናይትሮጅን፣ ኦክሲጅን እና ፎስፈረስ ዲኤንኤን ካዋቀሩ እነዚህ ነምበር ኦፍ ፕሮቶናቸው፣ ኒውትሮናቸውና ኤሌክትሮናቸውን ወደ ማሰብ ነው ሄድኩት ማለት ነው። ዝም ብሎ ሊሆን አይችልም። ሃይድሮጅን ፕሮቶኑ 1 ነው፣ ኒውትሮኑ 0 ነው፣ ኤሌክትሮኑ 1 ነው። ስለዚህ 1 2 ነው። 1 ሲደመር 1 2 ነው አጠቃላይ ድምሩ። ካርበን 6 6 6 ነው፣ ኤሌክትሮኑ፣ ፕሮቶኑ፣ ኒውትሮኑ 6 6 6። ናይትሮጅን ደግሞ 7 7 7 ነው፣ ነምበር ኦፍ ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 3 ጊዜ 7 21 ነው። ኦክሲጅን 8 8 8 የመጽሐፍ ርዕስ አንዱ 8 8 8 ነው። ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 8 8 8 ነው። መጨረሻው ፎስፈረስ ነው። ፎስፈረስ ፕሮቶኑ 15 ነው፣ ኒውትሮኑ 16 ነው፣ ኤሌክትሮኑ 15 ነው፣ 46 ነው። እነዚህን አንድ ላይ ስንደምር ትሪፕል 1 ይሰጠናል። 1 1 1 ዝም ብሎ ትሪፕል ዲጂትስ ቀላል አይደሉም። 1 1 1 እስከ 999 በእኛ አልፋና ኦሜጋ እንላቸዋለን በቀመር ግዕዝ ትምህርት። በጣም ዴብዝ ያለው ትምህርት ነው ይሄ፣ ዝም ብሎ እንትን አይደለም። አልፋ መሆኑ ኮዱ በእኛም በዕብራይስጥም ቀመር አንደኛ ፊደል ናት፣ ለ30ኛ ተራ የሚሰጣት ናት፣ ፈ80 ላይ ያለች ናት። 1 ሲደመር 30 ሲደመር 7 1 1 1 ኦልሞስት ስላሴ ማለት ነው። 1 ሲደመር 1 ሲደመር 1 3 ነው፣ ሲባዛ 1 ነው፣ 1ም 3ም ነው። አልፋን ይሰጣል ማለት ነው። ስለዚህ እኔ ካርበንን፣ ሃይድሮጅንን፣ ናይትሮጅንን፣ ኦክሲጅንን፣ ፎስፈረስ አጠቃላይ ፕሮቶናቸውን፣ ኤሌክትሮናቸውን፣ ኒውትሮናቸውን ተደምሮ አልፋ ሰጠ። የሰልፈሪክ አሲድ መዋሃር ደግሞ ባህር ማዶ ሊቃውንት ያጠኑት ደግሞ 26ን ሰጠ። በዚህ መዋሃር ውስጥ ያለን ፍጡራን መሆናችንን ያው በስፋትና በዝርዝር ያው የተቀመጠበት ነው። ሌላው ዲኤንኤ አጠቃላይ 5040፣ አርኤንኤ 5040፣ 10080 እነዚህ በሳምንት ያሉ የደቂቃዎች ብዛት ካልፋ እግዚአብሔር ለሰው ልጅ የተሰጠው እንደሆነ እና በጣም ሰፋፊ ነገሮች ውስጥ ያሉበት ነውና 37 አልፋ 73 አንዱ ክፍል ስለ ዲኤንኤያችን በእግዚአብሔር አርአያና አምሳል ስለመፈጠራችን ኢቭን ደግሞ ሰው ለምሳሌ ሴላችን ሞቶ ሌላ ሴል ሲተካ መረጃው በቅጽበት ነው የሚገለበጠው ምን ያህል እውነት መሆኑ። እኔ ማንነት የሚታወቀው ዲኤንኤያዊ ማንነቴ ነው። ዲኤንኤ ውስጥ ውሸት የለም። ስለዚህ ብዙዎቹ ይሄ የቀመር ትምህርት በጣም ትልቅ እግዚአብሔር በቁጥር ውስጥ በፊደል ውስጥ እንደሚናገር ይታወቃልና አንዱ ራሱ ሴክሬት ያ በመሆኑ ዲኤንኤ ነው በጣም የሚፈትሹት። እንደውም በኖ ዘመን የተከሰተው አንዱ ጥፋት ከሰማይ ወረዱት የሚባሉት 200ዎቹ የሰውን ዲኤንኤ ማኒፑሌት ማድረግ ነበረ። ተውላጣ ዓለም ይባላልና ምድርም ተበላሸች ይባላልና ይሄን ዲኮድ አድርጎ ማበላሸት ነበረ። ግን ያን ጊዜ ሰዎች በሰሩት ስራ ጠፍተዋል በዛን ዘመን የነበሩት እና ዲኤንኤ ማለት በጣም የከበረ ብዙ መረጃ በውስጣችን የያዘ ትልቅ አካል ነውና ሰው ትልቅ ነገር ነው። በጣም በብዙ ሚሊየንስ ሴል የተገነባ ነው። በጣም ክቡር ነገር ነው። ቀላል አይደለም። ግን በቀላሉ ሰዎች ያንን ማንነት ፊታቸው ላይ ሊያዩት ይችላሉ ነው። ብሩህነቱን ሙቀቱን ትቶ በብርሃኑ ፈጠራቸው ነው። ከዛ ከባቢ አየር አለ፣ ከዛ ውሃና መሬት አለ። ተፈጥሮ እኛ ፊት ላይ ያለ ነው። ፊትሽ ላይ ብትመለከቹ 2 አይን እንደ እሳት ይወከላል ማለት ነው። ምክንያቱም ለምሳሌ አይን
ከብርሃን ጋር አይደለም ከማየት ጋር ስለዚህ ብርሃን እሳት ጋር ይወከላል ከዛ አንፍ ይባላል አፍንጫ አየር ጋር ይወከላል ማለት ነው ይሄ ደግሞ ፈሳሽና ጠጣር ይወስዳል አፍ ውሃና መሬትን ይወክላል ማለት ነው እንደዚህም ባትወርጂ ፊትሽ ላይ ነጸብራቁ አለ ነው ነጸብራቁ አለና ኮድ ናቸው በእኛ ሰባቱ ከዋክብት ወይም ምንላቸው መገብተለታት ሄኖክ የሚላቸው አሉ አይን ሁለቱ ፀሐይ ይሄ አይን ዘይማን ፀሐይን ይወክላል አይን ዘጸጋም ጨረቃን ይሄ መሪህ ማርስን አጣርድ ሜርኩሪን መሽተሪ ጁፒተርን ዙሁራ ቪነስና ይሄ ሳተርንን ይወክላል ይሄ እንደ ከንፈር ቅርጹ ራሱ ቀለበታ አይነት ወክሎ ይገለጻል ማለት ነው ሰዎች ምን ላይ ናቸው የሚለው በራሳቸው ሊያውቁት ይችላሉ ለምሳሌ መላእክት ባህሪያቸው እንደ ነፋስና እንደ እሳት ነው እንደ ነፋስ ይፈጥናሉ እንደ እሳት ይረቃሉ እንስሳ ደግሞ አብዛኛው የሚጫነው አራዊት ውሃና መሬት ነው ሰው ሁለቱንም አስተባብሯል ነው ምሳሌ እሳትና ነፋስነትሽ ካየለ ኮምፕሊትሊ ምን ትሆኛለሽ ወደ ላይ መሄድ ትመኛለሽ ነው እሳትና ነፋስ ወደ ላይ ነው በብዛት ቀሊላድ ናቸው ይላሉ ሊቃ ኢትዮጵያ ሊቃውንት ሰው እሳትና ነፋስነቱ ከበለጠ እንደ መልአክ መሆን ሰው ያምረዋል በቃ ተመስጦ ይወዳል አምላክን ማመስገን ይወዳል በቃ የሆነ ረቀቅ ወዳለው እንትን ውሃና መሬትነቱ ከከበደው ደግሞ ብላ ጠጣ ተኛ ከዛ ውጭ ሊያስብ አይችልም እና እየተሸናነፈ ይኖራል ነው ነፍሱ ከሞተ በኋላ ወዴት እንደሚሄድ በራሱ ሰውነት ውስጥ ያውቃል ነው የኢትዮጵያ ዕውቀት ነው እሳትና ነፋስ ከላይ ናቸው ውሃና መሬት ከታች ናቸው ነፋስና እሳትነቱ ማለትም የመላእካዊ ኩነትነቱ አመዝኖ ከኖረ ሲሞትም ነፍሱ ወደ ላይኛው ዓለም ነው የምትሄደው አፐር ወርልድ ነው ውሃውና መሬትነቱ ከብዶት ምድር ላይ ከኖረ ወደ ታችኛው ዓለም ነው አንደር ወርልድ ነው ወደ ሲኦል እንደማለት ነው ያውቀዋል ስጋዊ ዕውቀት አለ መንፈሳዊ ዕውቀት አለ ጥበብ ግን ከፍተኛው ደረጃ ነው ጥበብን ዕውቀትን ማስተዋልን እግዚአብሔር ይሰጣል ምንም ችግር የለበትም ዕውቀት ለምሳሌ የተለያየ ዕውቀት መረጃም ስብስብ ሊሆን ይችላል መረጃ የተለያየ መረጃ የሚሰጥ ለምሳሌ አሁን ዘመኑ ኤአይ ዘመን ነው አይደለ አርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የተተካበት ነው ኤአዩ በጣም በከፍተኛ ሁኔታ አሁን ብዙ ነገር የዕውቀት ክምችት ከሆነ ጥበብ ግን ሌላ ጉዳይ ነው የጥበብ ሀገር ወዴት ነው ይላል ማደሪያ ወዴት ነውና ምንድነው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላልና እግዚአብሔርን ፈርተሽ የምታገኙ ትልቅ መለኮታዊ ስጦታ ነው እና አሁን ዘመኑ የዕውቀት ዘመን በጣም ያበቃ ይመስለኛል በኔ እይታ ነው ምክንያቱም ነገሮች በእኛ ትምህርት በዚህ በከዋክብቱ ሰፊ ትምህርት አሁን ያለንበት ዘመን የነፋስ ዘመን ነው ነፋስን አራቱ ባህሪያተ ስጋ እሳት መሬት ውሃ ነፋስ እሳት የሚሰለጥኑበት ጊዜ አለ ነው ምሳሌ አዳም የነበረበት የ1000 ዓመት የመሬት ዘመን ነበረ ቀጥሎ ውሃ ይተካል የኖህ ዘመን ይሆናል ሶስተኛው ነፋስ ይተካል እስራኤል ከግብጽ የሚወጡበት ዘመን ነው እንደዚህ ያለ ቀጥሎ እሳት ይተካል ቤተ መቅደሱ የሚቃጠልበት ዘመን ነው እንዲህ ያለ ይመጣል ዘመኑ እና እኛ አሁን ያለንበት በእኛ የነፋስ ዘመን ነው ነፋስ ማለት ስፒድ ነው ፍጥነት ነው ነገሮች ሁሉ በጣም ይፈጥኑበት ዘመን ነው ፍጥነት ነው የነፋስ ይራ ነው ማለት ነው ነፋስን መቋቋም የምትችዩ በመሬት ነው መሬት ማለት ጥብቀት ጽናት ነው ነፋስ በጣም ተወርሮ ሲመጣ መሬት ነው እና አሁን ከመሬት ጋር ያለንን ግንኙነት ጥብቀትና ጽናት ከሌለሽ ይሄ ዓለም የመረጃው ፍሰት ናላሽን አዙሮ ክሬዚ ነው የሚያደርግሽ ከሽቡሹ ፍጥነቱ እዚህ ሰማያለሽ እና ግራውንድ ከሌለሽ አለቀልሽ ነው በመረጃ ብዛት ብሬንሽ ይሰክራል ነው በዚህ ኢራ ላይ ሰዎች ምን ይመከራሉ ኤክሰስ ኤሌክትሮን ፕሮቶን ውስጣቸው እየገባ ስለሆነ መሬት በባዶ እግራቸው መሬት ለ20 ደቂቃ ወክ ማድረግ መቀስቀስ ካልቻሉ 5G 6G እያለ ይጨምራል ነገሩ ኤክሰስ ፕሮቶን ነው ህዋው ላይ እና ውስጣችን ይገባልና በጣም እንጎዳለን ፍሪ ቻርጅ ኤሌክትሮን አላት ምድር በባዶ እግር ወክ ማድረግ ከተፈጥሮ ጋር ትንሽ ስክነት ያ ማለት ወደ ጥበብ ትሻገራለች ጥበብ ላይ ከደረሽ ማለት ዕውቀት ከታች ነው የሚመላለሰው ነው የሚያልፍ ወጀብን ዝም ብለሽ ዳር ሆነሽ እንደመመልከት ነው ወይም በአውሮፕላን እየሄድሽ ወደ ታች እንደመመልከት ነውና እኔ የዕውቀት ኢራ I don't think so
ከዚህ በኋላ በሰው ሰራሽ ነገሮች ነው እየተተካ የሚሄደው እና ሰዎች ትልቁን ጥበብ እግዚአብሔር መያዝ ካልቻሉ በጣም ይጎዳሉ። ጥቂት ጊዜ በኋላ የምናየው ነገር በጣም ሰፊ ጉዳይ እንደሚሆን እናውቃለን የሚል እምነት ነው ያለኝ።